ለምሳሌ በአንድ ፎቶ ስንት ብር ነው የምታገኙ? ቴሌግራም ላይ ፖስት እያደረግሽ 20 ሺህ ብር ማክሲመም። ያ ባንዶ እሙሙሽን ለቀሽ በአንድ ፎቶ 100 ሺህ ብር ታገኛለሽ ብትባይ ብዙ እሙሙ ትለቂያለሽ? ተራፍ በላራት አይደለም። አይ እውነቴን እኮ ነው ማለት ይሄ ያንቺ ህልም ነው አይደለ? ማንም ጀጃ ያደረግሽ መብት። ልዩነት እኮ የለውም ላይቭ ላይ እየመጡ ከሚጫወቱ ሴቶች ለአንዱ እኮ እኔ ቅድም የነገርኩ ቤላ ፕራይቬት የሆነ ኦንሊ ፋንስ ነው ሁሉም የሚሰሩት። እዚህ ልንገርሽ አድምጪ። እንትን ሼቭ ለተደረገ 120 ሺህ ብር፣ ሼቭ ላልተደረገ ፀጉር ላለው ደግሞ ጥሬ የኢትዮጵያ 100 ሺህ ብር ካሽ ይሰጥሻል ብትበይ በእውነት የምሬ ነው። ሳትዋሽ ንገሪኝ። ጀምሪ። አረፋ ቤላ አረፍ። አይ እኛ ግልጽ መልስ እንፈልጋለን። የስ ወይም ነው እሰራለሁ። አንድ ሰው አይደለም ህይወቴን የሚቀይር ነገር እስከሆነ ድረስ ነው ያለው። ለምሳሌ በአንድ ፎቶ 120 ሺህ ብር 100 ሺህ ብር ብታገኝ በአንድ ፎቶ 100 ሺህ ብር ብታገኝ አንድ ሰው ነው ሰብስክራይብ ማድረጉ። ባይዞ እኔ ቴሌግራም ቻናል አሁን 1600 ምናምን ሰብስክራይበር ነው ያለው። በአንድ ቪው እንደዛ ብታገኝ እሰራለሁ። ለምሳሌ ሰብስክራይበር ምንም ይኑርሽ እንዳልሽ ምንም አይነት ሰብስክራይበር ይኑርሽ በአንድ ፎቶ የሚከፈልሽ በቃ ተደማምረው ማለት ነው። ያንቺ ኦዲየንሶች ተደማምረው በአንድ ፎቶ የሚከፍሉሽ 100 ሺህ ብር ነው ሁሉም ማለት ነው። አይ እንደዛ አልሰራም እንዴ እኔ አሁን እኮ በሚሊየንስ ነው ያሁኑ አሪፍ ነው የኔ ሰው እንደዛ አልሰራም። ለምን እንደዛ አድርጋለሁ? ስንት ሚሊዮን አለ? አይ ረፍ ምንም ችግር የለውም። የኔ እሺ ልንገርህ ለምን እንደወሰንኩ ማለት ነው። ሉክ ይሄ ማለት ነው ይሄ ትናንት የገዛሁት አይፎን 17 ነው። ያ ፕሮ ማክስ። ማን ይገዛልሽ? ቴሌግራም እና ቴሌግራም ላይ በእንትን ቂጥሽን ሽጠሽ ማለት ነው። እረፍቴ አውቃ ነው አንድ ዘይ ቀለም ተናገረኝ እግዚአብሔር እና ቴሌግራም ላይ ምን ነው የታቦት ስዕል አይደለም ሽጠሽ ታዲያ አይፎን ሰለ አዎ አይደለም አይደለም ግን ልንገርህ ብቻ አሁን እዚህ ጋር ብዙ ሰብስክራይበር የሌለ ምናምን ይመስለዋል ግን እውነቱን ስነግርህ የኔ ፒክቸር ኦንሊ ፋንስ አልኩ አሁን ፐርመንዝ በጣም ትልልቅ ቶፕ ቴን የሚባሉት ራሱ $5 ከ$10 በላይ የለም ፐርመንዝ ታውቃለህ። እኔ ግን ለአንድ ፒክቸር ነው $150 ማስከፍለው። በጣም ብዙ ሰው ፒክቸርሽ ምን አይነት ነው? በጣም ብዙ ሰው ነው የሚሆነው ከምነግርህ በላይ እኔ ወር አልሞላኝም አሁን ከጀመርኩ ግን ፒክቸርሽ ምን አይነት ነው? በቃ እንዳይ ፖስት አድርጋለሁ እኮ እንትን እኮ ፖስት አደርጋለሁ እኔ እንደ እንዲታይ ፍሪ ፖስት አለ በፒኪኒ በፓንት ምናምን ጡትሽ ይታያል ጡትሽ ይታያል አይታይም ግን ሻውን ወደፊት የሆነ ቴክኖሎጂ ተስተካክሎ ምናምን እርቃንሽ ጡትሽና ቂጥሽ እየታየ ለአንድ ፎቶ 100 ሺህ ብር ይከፈልሻል። አንድ ሰው ለአንቺ ፎቶ 10 ሺህ ብር ይከፍልሻል ቢባል ከአንድ ሰው ሰብስክራይብ 10 ሺህ ብር አልሰራም አልኩ እኮ ቤላ። እሺ 100 ሺህ ብር ለአንድ ሰው 100 ሺህ ብር እሰራለሁ። ምክንያቱም እኔ ሰውነቴ ምንም አይሰራልኝም። እኔ ጋር ምን ማለት ባል ማግባት አልፈልግም፣ መውለድ አልፈልግም። ምን አይሰራልኝም ማለት አሁን ለምሳሌ እንደዛ አይነት ነገር የሚያስቡት የሆነ ተደብቀው ራሱ ሰውነቴ ምንም አይሰራልኝም። አይ እንደዛ አይደለም። ይሄ የእንትና አስተሳሰብ ሳይሆን ሰውነቴ ምንም አይሰራልኝም ሳይሆን አሁን ለምሳሌ እኔ ልንገርህ ወንድ ልጅ ፊዚካሊ